ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለወደደን ከኃጢአታችንም በደሙ ላጠበን ከነገድም ሁሉ ከቋንቋም ሁሉ እኛን ለማዳን ያዋጀን ከመላእክቱ አንደበት ምስጋናን ከእኛም ከባሮቹ ውዳሴን የሚቀበል የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ የሚስጥሩን ማኅተም ፈቶ አንደበታችንን ለቃሉ ከፍቶ የወደደውን ገልጦ የሚያስተምር እርሱ ነውና የወደደውን ገልጦ ያስተምረን። የማዳኑ ሐረግ የመገለጡ መስታወት የሆነች የኃጢአትን ባሕር የተሻገርንባት አማናዊት መቅደሳችን እማምላክ ወላዲተ አምላክ ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ክብርና ምስጋና ይድረሳት። ቅዱሳን ጻድቃን ሰማዕታት ሁሉ እንደየክብራቸው እንደየሞገሳቸው የተሞገሱ ይሁኑ። ክቡራን አይንተ እግዚአብሔር ካህናት፣ ወንድሞች፣ ዲያቆናት የዝማሬ ጸጋ የተሰጣችሁ በዝማሬ የምታገለግሉ ዘማሪያን በዚህ ቅዱስ ስፍራ የተሰበሰባችሁ አባት ብላችሁ የምትጮሁበትን የልጅነት መንፈስ የተቀበላችሁ ማኅበረ ምእመናን ሁላችሁ በጌታችን በኢየሱስ ክርስቶስ ፍጹም በሆነ የሰላምታ ድምፅ ሰላም እላችኋለሁ። እንደምን አመሻችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። ይመስገን ይመስገን ብለን እንድናመሰግነው አንደበታችንን ለምስጋና የከፈተ የአባቶቻችን አምላክ የእኛም አምላክ አምላካችን እግዚአብሔር ክብር ምስጋና ይድረሰው። አሜን። እግዚአብሔር አምላክ እንደወደደ እንደፈቀደ የምንማማርበት የትምህርታችን ርዕስ የሚሆነው ያመንኩትን አውቃለሁና አላፍርበትም የሚል ይሆናል። ሁለተኛ ጢሞቴዎስ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በላከው መልእክቱ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ተመዝግቦ የምናገኘው የእግዚአብሔር ቃል ነው። ይህንን ቃል ሐዋርያው ቅዱስ ጳውሎስ የእግዚአብሔር አገልጋይ ልጄ ብሎ ለሚጠራው ለመንፈስ ልጁ ለጢሞቴዎስ የላከለት መልእክት ነው። እንግዲህ ጢሞቴዎስ ጌታን ከሚያገለግሉ ቅዱሳን ሐዋርያት መካከል ለቅዱስ ጳውሎስ አገልጋይ ሆኖ ረድ ሆኖ መልእክተኛ ሆኖ እንዲያገለግል የተመረጠ ወይ ደግሞ እርሱን ያገለግል የነበረ የእግዚአብሔር አገልጋይ ለሆነው የጻፈው መልእክት ነው። የእግዚአብሔር ልጆች እኛ ሁላችን ያመነውን ማወቅ ይገባናል። ቅዱስ ጳውሎስ ያመንኩትን አውቃለሁ ይላል። ያመነውን ካወቅን በምንኖርበት ዓለም የሚያጋጥመንን ጭንቅ ሁሉ ማለፍ የምንችለው እግዚአብሔር ሕይወትን የሚያህል ነገር ለሁላችን ሲሰጠን በእያንዳንዳችን ሕይወት ውስጥ ደግሞ ማንዋል አድርጎ የሰጠን ቃሉን ነው። ስለዚህ በቃሉ መስዋዕትነት ሕይወታችንን እንድናይ ያስፈልጋል። ስለዚህ ያመነው የማያሳፍር መሆኑን ስለተገነዘበ ለቅዱስ ጢሞቴዎስ ሲልክለት እንዲህ አለ፣ ያመንኩትን አውቃለሁና አላፍርበትም አለ። እስቲ ይህንን ቃል ሁላችሁ በሉ፣ ያመንኩትን በሉ። ድምፃችሁ አይሰማም። ያመንኩትን አውቃለሁና አላፍርበትም። ያመንበት ያመነው እግዚአብሔር የማያሳፍረን ደግ አባት ነው። ትናንትና ዓለም በተለያየ ጭንቀት ውስጥ ሆና በአገልግሎታችን እንዲሁ በምንገናኝበት ነገር ሁሉ
በዓለም ላይ ወረርሽኝ ሆኖ መቅሰፍት ሆኖ የመጣው በሽታ ትንቢት ተነግሮለት ኢትዮጵያውያን አፍሪካውያን ያልቃሉ ተብሎ ብዙ ተነግሮ ነበረ። ግን የሚያሳፍረን እግዚአብሔር ዛሬ አሻግሮ እያንዳንዳችን ከያለንበት ቦታ ሰብስቦ እንደዚህ መከራውን አሳልፎ ለዛሬ ያደረሰውና የማያሳፍረን አባት ነው። ክብርና ምስጋና ለስሙ ይሁን። ያመንኩትን አውቃለሁና አላፍርበትም አለ ቅዱስ ጳውሎስ። ያመነው ከሦስቱ አካላት አንዱ አካል የሆነው እግዚአብሔር ወልድ ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር። እኛም እያንዳንዳችን ያመነውን ማወቅ ይገባናል። እኛ ያመነው አብ ወልድ መንፈስ ቅዱስ ብለን እግዚአብሔርን ነው። ስለዚህ እግዚአብሔርን ያመነ ሰው ደግሞ በሕይወቱ በሚገጥመው ተግዳሮት በክርስትና ሕይወት ውስጥ በሚመጣው ፈተና በኑሯችን በሚመጣው ፈተና አንደናገጥም። ያመነውን ልናውቀው ይገባል። እግዚአብሔር ልጅ ያመነውን ማወቅ ማለት ምን ማለት ነው? በእርሱ በፍጹም ልብ በፍጹም ሐሳብ በፍጹም ሁኔታ እግዚአብሔርን ማመን ነው። እርሱ መከራ ከሆነ ያሻግረኛል፣ ፈተና ከሆነ በወደደኝ በእርሱ ከአሸናፊዎች እንደምንበልጥ እናምናለን። ስለዚህ እናሸንፈዋለን ብለን በእርሱ መደላደል ነው። ቅዱስ ጳውሎስ ያመንኩትን አውቃለሁና እኔ አላፍርበትም አለ። ልጄ ብሎ ለሚጠራው ለጢሞቴዎስ ይሄንን መልእክት ላከለት እግዚአብሔር ልጅ። ስለዚህ እኛም ዛሬ የማያሳፍረን አምላክ እማባልቦ አበቦ ፍጥረትን ካለመኖር ወደ መኖር ያመጣው እግዚአብሔር የእኛ አምላክ ነው። የማያሳፍረን አባት ነው። ከምናየው ከምንሰማው ነገር የተነሳ ብዙ ተጨንቀን ሊሆን ይችላል። ግን እግዚአብሔር መከራውን ያሻግረናል። በእርግጥ እግዚአብሔር ፈተናውን ያሻግረናል። ለምን? የማያሳፍር አባት ነው እግዚአብሔር። እንደምታውቁት እስራኤል በሥጋ ለብዙ ዘመናት በመከራ ሀገር ውስጥ ኖረዋል። አንዳንድ ጊዜ ያመነውን ካለማወቅ የተነሳ እንዴት ነው እግዚአብሔር የተወን? በመከራ ሀገር ውስጥ ለምንድን ነው የእግዚአብሔር ዝምታ? ከዚህ ባርነት ከዚህ ሰቆቃ የምንወጣው መቼ ነው ብለን እንጨነቅ ይሆናል። እግዚአብሔር ልጅ ግን እግዚአብሔር በፍጹም ልቡ በፍጹም ሐሳቡ ለሚያምኑት ሁሉ የማያሳፍር ደግ አባት ነው። ለስሙ አጠራሩ ክብር ምስጋና ይሁንልን። የእግዚአብሔር ልጆች ቅዱስ ጳውሎስ ያመነው ማንን እንደሆነ ሁላችሁ ታውቃላችሁ። ታሪኩ በዚህ በሐዋርያት ሥራ ምዕራፍ 9 እንደተመዘገበው ትናንትና ቅዱስ ጳውሎስ ለብሉይ ኪዳኑ ሕግ በመቅናት ክርስቲያኖችን አገልጋዮችን በማሳደድ ተግባር ተሰልፎ በዛ ሕይወት ውስጥ ሲኖር እንደነበር ታውቃላችሁ። እነ ቅዱስ እስጢፋኖስ በመስቀል ላይ ሆነው በመከራ ሆነው እነሆ በሰማይ ያለውን ሰማያዊውን ክብር ሰማያዊውን የእግዚአብሔርን መንግሥት እያሰቡ ከምድር የሚሆነውን መከራ ዘንግተው የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅርታን ሲለምኑ ሲያዩ እነሆ በእስጢፋኖስ ይቅርታ የጳውሎስ ልብ ሲነካ እናየዋለን። በብሉይ ኪዳኑ ሕግ በመቅናት ለገዳዮቹ ልብሳቸውን በመጠበቅ እንዲህ አይነት አገልግሎት በመስጠት ሕይወት ውስጥ ነበረ ቅዱስ ጳውሎስ። እግዚአብሔር ግን እነሆ የማያሳፍር ደግ አባት ስለሆነ ከዚህ ሕይወት ውስጥ እንዴት አድርጎ እንደመረጠው እናውቃለን። እግዚአብሔር ልጅ በእውነት አስተውሉ። ቅዱስ ጳውሎስ አስቀድሞ በእንዲህ አይነት ሕይወት ውስጥ ይኖር ነበርና ከዚህ አይነት ሕይወት ውስጥ ሲኖር ግን የብሉይ ኪዳኑ ሕግም ቢሆን የገደለ ይገደል ስለነበረ ለሕሊናቸው ቁርጣሬ ከምኵራብ ሽማግሌዎች ደብዳቤ ይዞ ክርስቲያኖችን ለማሳደድ ወደ ደማስቆ ሀገር ሲሄድ በመንገድ ላይ
ከቅዱስ ጳውሎስ ጋር የነበሩ አሳዳጆች በአንድ ላይ ሆነው ሲሄዱ እግዚአብሔር መንፈስ ቅዱስ ከሰማይ ተናገረው። የማያሳፍረው አባት ምን አለው? እነሆ ሳውል ስለምን ታሳድደኛለህ? አንተ የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እነሆ እኔ ያሳደድኩህ አንተ ማንህ ብሎ ጠየቀ። እርሱ ያሳደደው ባለማወቅ ሀገር ባለማወቅ ጨለማ ውስጥ ሲኖር የማያሳፍረው እግዚአብሔርን እያሳደደ እንደሆነ አላወቀም። ዛሬም ያመንነውን ካላወቅን የእግዚአብሔር ልጆች እያገለገልን አሁንም በጥፋት ውስጥ እንሆናለን። ፍቅር ከሌለን ቅዱስ ጳውሎስ ራሱ እንደተናገረው ፍቅር ከሌለን እንደሚንሸዋሸው ጸናጽል እንደሚጮህ ነሐስ ሆኛለዋል። ነሐስ ያለ ዓላማ፣ ጸናጽል ያለ ዜማ፣ ትርጉም እንደሌለው ሁሉ ያለ ፍቅር የሆነ አገልግሎትም እንዲሁ የተረገፈ ነው። ክርስቲያኖች ስንል በስሙ ተጠርተን የማያሳፍረንን አምላክ በትክክል ስላላወቅነው ስላልተረዳነው እነሆ እያገለገልን በክርስቶስ ክርስቲያን ተብለን ግን የክርስትና ተግባር የሌለን ሰዎች ካለን ያመንነውን ልናውቅ ይገባል። እግዚአብሔር ልጆች ቅዱስ ጳውሎስ ከዚህ ሕይወት ውስጥ እግዚአብሔር በደማስቆ ሜዳ ላይ እነሆ በብርሃን መታው። ለሶስት ቀናት ያህል እውር ሆነ። ምግብን ሳይበላ ሳይጠጣ ቆየ ይላል። የሐዋርያት ሥራ ምዕራፍ 22 ቁጥር 10 ላይ ስንመለከት ምን አደርግ ዘንድ ትወዳለህ? የማሳድድህ አንተ ማን ነህ አለው። እኔ የምታሳድደኝ የእስራኤል ቅዱስ የክርስቲያኖች አምላክ እግዚአብሔር ነኝ ብሎ ተናገረው። የእግዚአብሔር ልጆች ክርስቲያኖችን መልካት እኔን ማሳደድ ነው። ክርስቲያኖችን ማማረስ፣ ክርስቲያኖችን ማሰቃየት ከእነሱ የተለየ ተግባር ውስጥ ሆኖ እነሱን ክፉ ማድረግ ያየን ብሌን መልካት ነው አለው። ምን አደርግ ዘንድ ትወዳለህ ባለ ጊዜ በዚህ በሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ወደሚቀጥለዋ ከተማ ስትሄድ በዚያ ሐናንያ የሚባል ሰው አለ፣ የምታደርገውን ሁሉ እርሱ ይነግርሃል አለው። ከቅዱስ ጳውሎስ ጋር የነበሩት እርሱ በብርሃን ሲመታ አንዳንድ ጊዜ ቃሉ ሲነገር ሁሉም ላይመታ ይችላል። በትክክል የሚነገረው ቃል ወደ ሕይወታችን ተዋህዶ በብርሃን ውስጥ ሆነን በብርሃን እንድንመላለስ የሚያደርገን ቃሉን ስለሰማን ብቻ አይደለም። ልቦናችንን ከፍተን ከዚያ ደግሞ በተማርነው ትምህርት ፍሬ አፍርተን ስራ ስንሰራ ነው ያመንነውን አውቀናል እርሱ አያሳፍረንም ብለን መናገር የምንችለው። ከቅዱስ ጳውሎስ ጋር የነበሩት ልባቸው አልተነካም። የቅዱስ ጳውሎስን ልብ ግን እግዚአብሔር ነካውናል። የሁላችንንም ልብ እግዚአብሔር ይንካል። ዛሬ በመጨካከል ውስጥ ሰው በብሔር በቋንቋ እየተዋደነ እየተታኮሰ ያለበት ዘመን ነው። እግዚአብሔር ልቦናችንን ሲያበራው እኔ ከገማልያል ሕግን የተማርኩ ነኝ፣ ግን ይሄንን ነገር ሁሉ ሳደርግ ይህንን መከራ የምቀበልለት የኔ አምላክ አምላካችሁ ነው እያለ ቅዱስ ጳውሎስ በመከራ ሀገር ውስጥ ሲናገር እንሰማዋለን። ስለዚህ እኛ ያመንነው የማያሳፍረን አምላክ እንደሆነ ዳግም በሰማይ የምንወርሰውን መንግሥት የምናገኘው በእርሱ በማመን የሚገኝ የእግዚአብሔር ጽድቅ እንዳለ በዚያ ደግሞ እንደማያሳፍረን የታመነና ጻድቅ አባት አለ። ክብርና ምስጋና ለስሙ ይሁን። አምላካችን እግዚአብሔር እሱን ነው የምናመልከው። የምታደርገውን ይነግርሃል አለው። በራእይ ደግሞ ለሐናንያ እነሆ ተገለጠና እግዚአብሔር ይሄ ሰው እኮ በእውነት ክርስቲያኖችን የሚያሳድድ ነው፣ እነርሱን የሚገድል ነው፣ ክፉ የሚያደርግ ሰው ነው። አገልግሎትን እዚህ ጋር ይቆም ብለህ ከሆነ ችግር የለም፣ አገልግሎትን አቆማለሁ እንጂ ይሄ ሰውማ ክርስቲያን ሆኖ እነሆ በዚህ አገልግሎት ውስጥ ሊቆይ የሚችል አይደለም ብሎ ተናገረ። እግዚአብሔር ግን ሁሉን ያውቃል። ሰው ፊትን ያያል፣ እግዚአብሔር ግን ልብንና ኩላሊትን ይመረምራል። ልባም ቅዱስ ዳዊት ይለዋል፣ እግዚአብሔር ይፈትን ልብን ያለ እግዚአብሔር ልብንና ኩላሊትን መርምሮ የሚያውቅ አምላክ ስለሆነ ከዚህ በኋላ አለ
እግዚአብሔር ተናገረ። ከዚህ በኋላ እነሆ በሕዝብና በአሕዛብ እንዲሁም በእስራኤላውያን መካከል ስለኔ የሚቆም ምርጥ ዕቃ አድርጌዋለሁ። ምርጥ ዕቃ ማድረግ ይችላል አምላካችን እግዚአብሔር። አንዳንድ ጊዜ እጾማለሁ እጸልያለሁ ግን ስኬታማ አልሆንም አትበሉ። እግዚአብሔር ልጆች እማራለሁ ትምህርቴን ከዳር ማድረስ አልቻልኩም አትበሉ። እግዚአብሔር ለሁሉም ጊዜና ወቅት አለው። በሰው ተስፋ አትቁረጡ። እነሆ አሳዳጅ የነበረውን በሦስት ቀን ትምህርት እግዚአብሔር ምርጥ ዕቃ አደረገው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ምርጥ ዕቃ አደረገው። እርሱ ምርጥ ዕቃ ማድረግ ይችላል። የእግዚአብሔር ልጆች እንዲህ ያለውን አገልግሎት ለማዘጋጀት ብዙ ድካም አለው። ወንድሞቻችን በእውነት ይህንን አገልግሎት በዚህ ወቅት ሲያደርጉ ብዙ ደክመዋል። ወደኛ እንኳን መላልሰው ብዙ ጊዜ ስልክ ደውለዋል። እግዚአብሔር ልጆች ታዲያ ይህንን ሁሉ የሚያደርጉት ፍቅሩ ስለገባቸው ጣዕሙን ስለተረዱ ነው። ስለዚህ ይህንን ሲያደርጉ ደግሞ እነሱ እኛ ተገኝተን መማር ስንማር ደግሞ ሁሉም ነው የተጠራው። በዚህ መካከል እከሌ ብሎ ቤተክርስቲያን ሳሉ የሚል ሰው አለ። እከሌ ብሎ እንደዚህ እግዚአብሔር የተረሱትን የተናቁትን ምርጥ ዕቃ ማድረግ ይችላል። የእግዚአብሔር ምርጥ ዕቃዎች እንድንሆን መድኃኔዓለም ሁላችንንም ይወዳል። ምርጥ ዕቃ አድርጌዋለሁ ብሎ እግዚአብሔር ቅዱስ ጳውሎስን እነሆ እንደጠራው እናያለን። እግዚአብሔር እንዲህ ነው። አንዳንድ ጊዜ በፍቅር ይጠራናል። በፍቅር የማይመጡትን ደግሞ በኃይሉ በስልጣኑ ይጠራቸዋል። የእግዚአብሔር ልጆች በኃይሉ በስልጣኑ የሚጠራቸው አሉ። እንዲህ አለ አምላካችን እግዚአብሔር እውነተኛ የበጎች እረኛ እኔ ነኝ አለ። እውነተኛ የበጎች እረኛ እኔ ነኝ። እውነተኛ የበጎች እረኛ ስለ በጎቹ ነፍሱን ያኖራል። በጎች ለተባለው ለምእመናን ነፍሱን ስለ ወዳጆቹ የሰጠ የድንግል ማርያም ልጅ መድኃኔዓለም ነው። ክብር ለመስገን አምላካችን እግዚአብሔር እውነተኛ እረኛ ነኝ አለ። ስለዚህ የእግዚአብሔር ልጆች በጎቼ እነሆ በፉጨት እጠራቸዋለሁ፣ ድምፄን ይሰማሉ፣ ከእኔ የሆኑት ይከተሉኛል አለ። እነሆ በፉጨት ጠርቼ ስሰበስባቸው ካልመጡ ደግሞ በጅራፍ እጠራቸዋለሁ አለ። አሁን የእግዚአብሔር ልጆች ዓለማችን እግዚአብሔር በተለያየ ጅራፍ እየተጣራ ያለበት ጊዜ በበሽታው ጅራፍ፣ በጦርነት እንዲሁም ደግሞ በተለያየ ነገር እግዚአብሔር እየጠራን ነው። በመከራ እግዚአብሔር ይጠራናል። ለዚህ ነው ልበ አምላክ ቅዱስ ዳዊት በመከራ ውስጥ አሳልፎ እግዚአብሔር እንዳቆመው ሲናገር እንዲህ አለ። አዕረፍተነ ማእከለ እሳት ወማይ ወአውጣእተነ ውስተ ዕረፍት። አቤቱ እግዚአብሔር አምላኬ ሆይ በእሳትና በውሃ መካከል አሳለፍከኝ አለ። እግዚአብሔር በመከራ ውስጥ ያሳልፈናል። እግዚአብሔር ልጆች በመከራ እሳት ውስጥ እግዚአብሔር ያሻግረናል። እውነት ያመንነው የማያሳፍር አምላክ ነው። ያመንኩትን አውቃለሁና አላፍርበትም አለ። እኛም ያመንነውን ልናውቅ ይገባናል። ያመንነውን አውቀን ደግሞ የማያሳፍር አባት ስለሆነ እግዚአብሔር ጸንተን በሃይማኖት ጸንተን በምግባር ልንቆም ያስፈልጋል። እስራኤላውያንም ሙሴ በዚያ ከባዕድ ሀገር አውጥቶ ሲመራቸው በዚህ በኩል የሚያስጨንቅ የፈርዖን ሰራዊት፣ በዚህ በኩል ባሕረ ኤርትራ እንደዚሁ የሚያሰጥም አሸዋ በመከራ በተከበቡ ጊዜ እነሆ አሟሟታችን አከፋ ሙሴ እግዚአብሔርን ምን አድርገን ነው? ምን በድለን ነው? በግብፅ ሀገር እነሆ የመቃብር ስፍራ የለም ወይ? በጭንቀት ውስጥ ነው ያለነው አሉ። የእግዚአብሔር ልጆች ሙሴ የተናገረው የእምነት ቃል ይመስላል። እንዲህ አለ፣ እነሆ ጸንታችሁ ቁሙ፣ የእግዚአብሔርን ማዳን ታያላችሁ። የማያሳፍረው የእግዚአብሔርን ማዳን እስራኤላውያን ተመለከቱ። ክብር ለአምላካችን እግዚአብሔር ይሁን። ስለዚህ ያመነው እግዚአብሔር መከራውን ጠራርጎ የሚያሳልፍ ስለሆነ መከራውን ጠራርጎ እግዚአብሔር ያሳልፍልን። የእግዚአብሔር ልጆች አንዳንድ ጊዜ በሕይወታችን ወደን ፈቅደን ያመንበት ጊዜ አለ። አንዳንዴ ደግሞ እግዚአብሔር በመከራ እያሳለፈ በሕመም በበሽታ እያሳለፈ
መቼም ስንታመም ስናጣ ስንቸገር ስንደክም አቤት እግዚአብሔር ብለን መጣራታችን አይቀርም። ስለዚህ አንዳንድ ጊዜ በበሽታ እግዚአብሔር ይጠራናል። በመራብ በመጠማት ውስጥ በሕመም ውስጥ እግዚአብሔር ይጠራናል። እንደዚህ ካልሆነ ደግሞ ያመንነውን ካላወቅን እግዚአብሔር በብዙ መንገድ በብዙ ጎዳና ይናገራል። በመጨረሻ በልጁ በኢየሱስ ክርስቶስ ተናግሮናል እንዳለ የማያሳፍረን እግዚአብሔር ያመንኩትን አውቃለሁና አላፍርበትም ያስፈልጋል። ስናምነው እግዚአብሔር ሁሉን ማድረግ ይችላል። ከመከራ ሀገር እስራኤላውያንን እንዳወጣ የእግዚአብሔር ልጆች እኛንም መድኃኒዓለም ከሞት ሀገር ከበሽታ ከጦርነት ሁላችንንም ያወጣል። በመዝሙረ ዳዊት 104 ቁጥር 6 ላይ እንዲህ ይላል፣ እግዚአብሔርን ፈልጉ ትጸናላችሁ፣ ፊቱንም ፈልጉ ይላል እግዚአብሔር። ምንን ፈልጉ? ፊቱን ፈልጉ። የምህረት ፊቱን፣ የይቅርታ ፊቱን በመስቀል ላይ ሆኖ የሚያደርጉትን አያውቁም ይቅር በላቸው ብሎ ለገዳዮቹ ይቅርታን የለመነው የይቅርታውን ፊት ተመልከቱ። የማያሳፍረን አባት ነው እንድትሉ በዚህ በትንቢተ አሞጽ ምዕራፍ 5 ቁጥር 4 ላይ እንዲህ ይላል፣ እግዚአብሔርን ፈልጉ በሕይወት ትኖራላችሁ ይላል። ማንን ፈልጉ? እግዚአብሔርን ፈልጉ በሕይወትም ትኖራላችሁ ይላል። ዛሬ የምንፈልገው ምንድነው? እግዚአብሔር ልጅ አንዳንዶቻችን የምንፈልገው ገንዘብ ነው። አንዳንዶቻችን የምንፈልገው ስልጣን ነው። ጊዜያዊ ነገር የሚያልፍ የሚጠፋ ነገር ነው። ግን ማንን ፈልጉ አለ ነብዩ? እግዚአብሔርን ፈልጉ። እግዚአብሔርን ፈልጉ በሕይወት ትኖራላችሁ። ትናንት ከኛ ጋር የነበሩ ዛሬ ላይ ግን አፈሩ ይቅለልላቸው የሚባሉ ብዙ ወገኖቻችን አሉ። እኛ ቁጥራችን አንሶም በዝቶም ሰብስቦ እግዚአብሔር ወደ ቤቱ የጠራን ጻድቃን ስለሆነ አይደለም። እርሱ ቸር አባት ስለሆነ የይቅርታ የምህረት አባት ስለሆነ ነውና እርሱን እንድንፈልግ እግዚአብሔር ሁላችንንም ይወዳል። በእውነት አምነነው እግዚአብሔርን አውቀነው እንደ ሕጉ እንደ ትእዛዙ ኖረን በመጨረሻው የአባቴ ቡሩካን ነው እንዲለን ቅዱስ ፈቃዱ ሆኗል። ቅዱስ ጳውሎስ ስለዚህ ነው ያመንኩትን አውቃለሁና እኔ አላፍርበትም ማለት ጸንቶ ስለቆመ ሕግ እግዚአብሔርን አክብሮ እግዚአብሔር ምርጥቃ ካደረገው በኋላ በዚህ ሁሉ ውስጥ አሳልፈው እግዚአብሔር ከጠራው በኋላ እግዚአብሔር እንዲህ አለ፣ ነዋየ ህሩየ ረሰይኩልህ፣ እነሆ ምርጥቃ አድርጌሃለሁ አለ የእግዚአብሔር ልጆች። ምርጥቃዎች እንድንሆን ንስሐ እንድንገባ ተምረን እንድንለወጥ 30 60 መቶ ያማረ ፍሬ እንድናፈራ ነው የሚያስፈልገው። የምንኖርበት ዓለም እነሆ ያልፋል ይጠቀልላል። የእግዚአብሔር ዓላማ ይሄንን ዓለም በልጁ በኢየሱስ ክርስቶስ መጠቅለል ነውና ስለዚህ የእግዚአብሔር ልጆች ይሄ የሚያልፍ ዓለም ነው። የማያልፈው ዓለም ላይ የማናፍርበትን አምነን የማናፍርበትን የድንግል ማርያም ልጅ ኢየሱስ ክርስቶስን እርሱን አምነን እንደ ሕጉ እንደ ትእዛዙ ኖረን የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀውን መንግሥት ውረሱ የሚለውን የሕይወትን ቃል እንድንሰማ እግዚአብሔር አምላክ ሁላችንን ይርዳን። ምርጥቃ ካደረገው በኋላ እግዚአብሔር ሰብሮ መጠገን ያውቅበታል። እግዚአብሔር አሳምኖ ከበሽታ ፈውሶ የራሱ ገንዘብ ማድረግ ይችላል። ቅዱስ ጳውሎስን በዚህ ሁሉ ውስጥ አሳልፎ አንተ እነሆ ምርጥቃ አድርጌሃለሁ ብሎ እግዚአብሔር ምርጥቃ ካደረገው በኋላ ቅዱስ ጳውሎስ የተናገረው ቃል ይገርማል። እግዚአብሔር ልጆች ምን አለ መሰላችሁ? እነሆ በዚህ በሮሜ መልእክት ምዕራፍ 8 ቁጥር 34 ላይ ቁጥር 35 ላይ እንዲህ አለ፣ መኑ የሀድገነ ፍቅሮ ለክርስቶስ፣ ከክርስቶስ ልጅ የሚለየን ማን ነው አለ። እነሆ በዚህ ሁሉ ውስጥ ያሳለፈውን እግዚአብሔርን በመከራ ውስጥ ያሳለፈውን እግዚአብሔርን በዛ ውስጥ አሳልፎ ለብሉይ ኪዳኑ ሕግ ከሞት ወደ ሕይወት ለማያመጣው ጥላ ሆኖ አካል ላለሆነው ሕግ ጠልቶ እንደዚህ ካደረገማ እኔ ምርጥቃ አድርጌ ብሾመው ምርጥቃ አድርጌ ብለየው ይሄ ምርጥቃ መሆን ይችላል ብሎ እግዚአብሔር መርጦ ምርጥቃ ካደረገው በኋላ
ያመንኩትን አውቃለሁና አላፍርበትም አለ። በሮሜ 8:35 ላይ ክርስቶስ ካቀመሰን ግን ፍቅሩን ከዛ በላይ ልንገልጽ እንችላለን እግዚአብሔር ነው። ስለዚህ የእግዚአብሔርን ፍቅር ቀመሱት። አባቶቻችን እኮ በዚህ በጅጅጋ የቅርብ ጊዜ ትዝታችንን ስንመለከት በመቅደሱ ውስጥ ሆነው እግዚአብሔርን የሚጥል ብለው በጸሎት ሲተጉ የነበሩ አባቶቻችን ሰማዕት የሆኑት ሰማዕትነት ወደ እነርሱ ሄደው ነው እንደ ቁበት ነደው ትምህርት የሆኑት ለኛ። እግዚአብሔር ይችላል፣ እነርሱ አምነውበታል። ያመንኩትን አውቃለሁና አላፍርበትም። የእግዚአብሔር ልጆች አስተውሉ። ኪዳነ ምሕረት በአማላጅነት ልትቆም ትችል ነበረ። በዚያ በመቅደሱ አንድ አይነት ነገር ሲከናወን እግዚአብሔር ይህንን ነገር ከውጭ ማቆም ይችላል። ታማኝ ነው አምላካችን። ግን መጥቶ ትምህርት ሆኖ ካለቀልታ የለውም አምላካችን። ያመንኩትን አውቃለሁና አላፍርበትም። እነሱ ያመኑትን ስለሚያውቁ ሳያፍሩበት በሰማዕትነት ይገባል። ስለዚህ እኛም ያመንነውን ሞት ካወቅን በኋላ ደግሞ እንደሚገባ እንደ ሕጉ እንደ ትእዛዙ ልንኖር ያስፈልጋል። እንደ ሕጉ እንደ ትእዛዙ ደግሞ እግዚአብሔር ሁላችንን ይመርጣል። ቅዱስ ጳውሎስ ሮሜ 8:37 ላይ እንዲህ አለ፣ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን አለ። በዮሐንስ ወንጌል ምዕራፍ 16:38 ላይ በዓለም ሳላችሁ በእኔ ሳላችሁ መከራ አለባችሁ። በዚህ ዓለም ላይ ስንኖር እውነት ነው መከራ ይኖራል። በክርስትናችን የምንገፋው የምናገኘው መከራ ይኖራል። ግን አምላካችን ነገር ግን አይዟችሁ ዓለሙ እኔ አሸንፈዋለሁ አለ። ክብርና ምስጋና ለአምላካችን ለእግዚአብሔር። ዓለሙን እኔ አሸንፈዋለሁ፣ ጠላታውን እኔ አሸንፈዋለሁ፣ ስደቱን እኔ አሸንፈዋለሁ፣ ሞቱን ረሃቡን ሁሉ እኔ አሸንፈዋለሁ አለ። ስለዚህ የአሸናፊ ልጆች ነን፣ ከአሸናፊዎች እንበልጣለን በወደደን በእርሱ። ስለዚህ አንድታል እግዚአብሔር ልጆች የማያሳፍር አባት አለ። ተባለ ኪዳን መሰለ ቁርባን ቤተ እግዚአብሔር እንምጣ፣ ቃሉን እንስማ። በቀን 3 እንደምንበላው ለነፍሳችን ደግሞ ቃሉን እንመገብ። ቤተ ክርስቲያን 24 ሰዓት ልጆቿን ትጣራለች። አባቶቻችን በሰዓታት አባቶቻችን በማህሌት በቅዳሴ ያገለግላሉ። ያመኑትን ያውቃሉ፣ አናፍርበትም ብሎ ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ፣ እነሆ ሞገሳችን ልብሳችን አንተ ነህ እያሉ በሰዓታት ጸሎት ይጠሩታል። ለምን? የማያሳፍር አምላክ ነው። ያመኑትን ስለሚያውቁበት ነው። ስለዚህ ከአማኞች ጋር መሆን መጽናናትና መጽናት ነውና ቤተ እግዚአብሔር እነሆ ልንመለስ ያስፈልጋል። እግዚአብሔር የመንግሥቱ ወራሾች የስሙ ቀዳሾች እንድንሆን ሁላችንም ይርዳል። ያመንኩትን አውቃለሁና አላፍርበትም አለ ቅዱስ ጳውሎስ። ፍቅሩን ቀምሶ ምሕረቱን፣ ታማኝነቱን፣ አባትነቱን ቀምሶ ያመንኩትን አውቀዋለሁ አላፍርበትም አለ። ለዚህ እኮ ነው ልባና ቅዱስ ዳዊት አንተን ተስፋ የሚያደርጉ አያፍሩም ይላል። ማንን ተስፋ የሚያደርጉ? ምን ነው? ማንን ተስፋ የሚያደርጉ? እግዚአብሔርን ተስፋ የሚያደርጉ አያፍሩም አለ። የኔና የእናንተ ተስፋ ማን ነው? እግዚአብሔር ከሆነ ተስፋችን፣ ተስፋ ማለት መለኮታዊ ስጦታ ማለት ነው። እግዚአብሔር ከሆነ ተስፋችን የእግዚአብሔር ልጆች ጭንቀትን፣ ሐዘንን፣ ሐሳብን ሁሉ አስወግደን እግዚአብሔር ሁሉን ማድረግ የሚችል አምላክ ነው። በእርሱ አምናለሁ ያመንኩትን አውቃለሁና አላፍርበትም ምን ያስፈልጋል? ያመንኩትን አውቃለሁ አላፍርበትም ያሉ ሁሉ ዘርተው ሰብስበዋል፣ ወልደው ስመዋል። የእግዚአብሔር ልጆች በእርሱ አላፈሩ። የእግዚአብሔር ልጆች በፍጹም ልባችን እግዚአብሔርን ታመንን መከራውን፣ ረሃቡን፣ ስደቱን፣ ችግሩን፣ ጦርነቱን ሁሉ እንሻገራለን። እውነተኛ ፈጣሪ፣ እውነተኛ አባት ስላለን ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ያመንነውን እንወቅ። የእግዚአብሔር ልጆች በእምነት ተስፋ ስለምናደርገው ነገር የሚያስረግጥ እንደሆነ
ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክት ምዕራፍ 11 ቁጥር 1 ላይ እምነት ተስፋ ስለምናደርገው ነገር የሚያስደግፈን ነው ይላል። እምነት ሥጋዊ አስተሳሰብን ሁሉ አውጥቶ በመንፈሳዊነት የሚተካ ነገር ነው እግዚአብሔር ልጅ። ስለዚህ በእምነት እንመላለስ፣ እንመን። ከኃጢአት ለይቶ እግዚአብሔር እኛን ልጆቹ አድርጎናል። እንመን። የኃጢአትን የሰይጣንን ሐሳብ ሁሉ ትተን ወደ እግዚአብሔር እንቅረብ። ያመንነውን እንወቅ። እርሱ የማያሳፍረን አምላክ ነው። ለዚህ ነው ቅዱስ ጳውሎስ ፍቅሩን ገለጸልኝ፣ ማዳኑን ገለጸልኝ፣ መስቀሉን አይቻለሁ፣ ስለኔ ብሎ በቀራንዮ መከራን ተቀብሏል። ዘር አልለየም፣ ጎሳ አልመረጠም። ስለ ሁላችን ብለን በቀራንዮ ሆኖ ተሰዶ አረጋግጦኛል። ጎኑን በጦር እየተመታ እየተወጋ እኔን በፍቅር ከፍ አድርጎኛል። ስለዚህ ያመንኩትን አውቃለሁ ማለት ነው። ክብር ለአምላካችን እግዚአብሔር ይሁን። ያመንነው የማያሳፍረን ሳንወደው የወደደን ሳንሞትለት የሞተልን አምላክ ነውና አምላካችን እግዚአብሔርን አምነን በእርሱ በመንግሥቱ ዜጎች እንድንሆን መድኃኔዓለም ሁላችንን ይርዳል። በዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሰባቱ ሁሉ ሆነ ወዘንበሉ ይስራ አልቦ ዘኮነ ወይምንትኒ ሁሉ ከእርሱ ሆነ፣ ከሆነውም መካከል ያለ እርሱ የሆነ አንድም ነገር የለም ይላል። ሁሉ የሆነው በማን ነው? እግዚአብሔር ልጆች በመድኃኔዓለም በአምላካችን ነው። እንኳን የኛ የሆነው ይቀርና እኛ የማን ነው? የፈጠረን ማን ነው? የምናምነው ማን ነው? ያመንኩትን አውቃለሁና አላፍርበትም አለ ቅዱስ ጳውሎስ። እኛም የማያሳፍር አባት ስለሆነ እርሱ አምነን በእርሱ ታምነን እንድንኖር መድኃኔዓለም ሁላችንን ይርዳል። ቅዱስ ዮሐንስ አፈወርቅ እንዲህ አለ፣ እኔ እግዚአብሔር ባልኩ ጊዜ ሥላሴን እጠራለሁ አለ። እግዚአብሔር ስንል ሥላሴ ነው የምንጠራው። አንስ ሶመኔ እግዚአብሔር እኔ እግዚአብሔር ብዬ እጠራለሁ። እግዚአብሔር ብዬ ስጠራ ደግሞ አብ ወልድ መንፈስ ቅዱስ ማለት እንደሆነ ያረዳነዋል። አሐዜ ዓለማት ፈጣሪ ዓለማት መጋቢ ዓለማት እግዚአብሔር ስለሆነ እርሱን እጠራዋለሁ። ለምን? የማያሳፍረኝ አምላክ ስለሆነ ይላል እግዚአብሔር። ስለዚህ የምናምነው እሱ ነው፣ ሌላ አይደለም። ፈጣሪያችን ስለሆነ መጋቢያችን ስለሆነ የማያሳፍረን አባት ስለሆነ እነሆ ለሰማይ ወፎች እንኳ ሳይዘሩ ሳይደክሙ ሪቆይ ጎተራ ሳይኖራቸው የሚመገባቸው እግዚአብሔር ባሪያ ሥላሴ የተፈጠርነው እኛንና አብዝቶ ይመግበናል፣ አብዝቶ ይባርከናል። የሚባርከን የሚመግበን አምላክ ክብር ምስጋና ለስሙ ይሁን። እግዚአብሔር ልጅ በዚህ በዮሐንስ ወንጌል በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ ወደሙ ኢየሱስ ክርስቶስ ያነጻን እምኩሉ ኃጣውእ ነው። እነሆ የክርስቶስ ደም ከኃጢአት ሁሉ ያነጻናል። የእግዚአብሔር ልጆች በደሙ ፈሳሽነት ዓለምን ሁሉ ቀድሷል። ከረከሰው ዓለም ግን እኛ እንድንቀደስ ወደ አምላካችን ወደ እግዚአብሔር ወደማያሳፍረን ንስሐ በመግባት ቅዱስ ሥጋውን ክቡር ደሙን በመጠጣት ወደ እርሱ ልንቀርብ ያስፈልጋል። እግዚአብሔር ልጆች ወደ አምላካችን እንድንቀርብ እግዚአብሔር አምላክ ሁላችንን ይርዳል። ባጭሩ ስንመለከት የማናፍርበት ብዙ ነገር አለ። የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናታችን ቅድስት ድንግል ማርያም በዶኪማስ የማታሳፍር እናት ሆና በልጇ ስትቆም ተመልክተናል። ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ የማናፍርበት ኦርቶዶክሳውያን ብዙ ትልቅ የምናደርገው የማናፍርበት ብዙ ነገር አለ። ከሁሉ በላይ የማናፍርበት የድንግል ማርያም ልጅ መድኃኒታችን አምላካችን ኢየሱስ ክርስቶስ እርሱ ነውና በአንደበታችን በልባችን ሆኖ በአንደበታችን ደግሞ በልባችን አምነን በአንደበታችን መስክረን እናንተ አባቴ ብሩካን ዓለም ሳይፈጠር የተዘጋጀውን መንግሥት ወርሱ የሚለውን መለኮታዊ ድምፁን እንድንሰማ አምላካችን እግዚአብሔር ሁላችንን ይርዳን። የመከረን
ያሰማረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። አሜን አሜን። ለሁላችን ቃልዮትን ሰዓታችን